ለሴቶች ርህራሄ ማታሳይ ጨካኝ ሀገር ላይ እንኳን ለነጻነትሽ ቀን አደረሰሽ ብሎ ኮንሰርት አዘጋጅቷል። አያሳፍር? አስደምቼው ራሴን አልሞላም ኪሴን ብሎ የዘፈነው ለራሱ ነበር እንላለን ቴዲ አፍሮ። አለኝ ለሚለው መርሆ ተገዥ ሰው እንዳልሆነ በተደጋጋሚ አሳይቶናል። ፍቅር ያሸንፋል የሚል ቃልን ደጋግሞ በመጠቀም የፍቅር ሰባኪ ነኝ ማለት አይችልም። ፍቅር ያሸንፋል ብለህ መልሰ ደግሞ ዓለም ሁሉ እያየ ያለ ርህራሄ የሰው ልጆችን፣ እናቶችን፣ ሕፃናትን የሚጨፈጭፉ አካላትን ለመደገፍ ከወጣ ፍቅር ያሸንፋል የንግድ ምልክትህ እንጂ መርህ አይደለም ማለት ነው እስከ ማለት የደረሰ ተቃውሞ የሙዚቃው ንጉስ ቴዲ አፍሮ እያስተናገደ ይገኛል። የተቃውሞ የገጠመው ከአንድ ሳምንት በኋላ በሀገረ እስራኤል የእስራኤል የነጻነት ቀን በዓል ላይ የሙዚቃ ኮንሰርቱን እንደሚያደርግ ካስታወቀ በኋላ ነው። 77ኛውን የእስራኤል የነጻነት ቀን በማስመልከት ፍቅርን እንጋራ በሚል መርህ የሙዚቃው ንጉስ ቴዲ አፍሮ ከአቦጊዳ ባንድ ጋር በመሆን የጥበብ ቤተሰቡን ሊያስደስት ቀን ቆርጧል። ከተቃውሞ ባልተናነሰ ቴዲን የደገፉም አልጠፉም። አብዱኪያር በእስራኤል ኮንሰርቱን ሲያቀርብ አንድም ነገር አልተባለም። አሁን በቴዲ ሲሆን ግን እንደተለመደው ጩኸቶች ተበራክተዋል። ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ እዚህ ምስሉ ላይ እንደምትመለከቱት ኤፕሪል 30 በወራሪዋና በጨፍጫፊዋ ሀገር እስራኤል ኮንሰርት አዘጋጅቷል። ኤፕሪል 30 ማለት ነው። ህፃናትን በጅምላ እየጨፈጨፈች ለሴቶች ርህራሄ ማታሳይ ጨካኝ ሀገር ላይ እንኳን ለነጻነትሽ ቀን አደረሰሽ ብሎ ኮንሰርት አዘጋጅቷል። አያሳፍር? እንደ ቀልድ የሚታይ ነገር አይደለም። ይህ ሰው እዛ ቦታ ላይ ኮንሰርት ሲያቀርብ ኢትዮጵያን ወክሎ ነውና እንደዚህ አይነት ስራ እየሰራ እንደሆነ የሚታወቀው ሀገራችን ኢትዮጵያ የጨፍጫፊና የወራሪ ሀገር ደጋፊ ሆና መታየት ስለሌለባት በምንችለው ሁሉ ይህን ነገር እንድናወግዝ ቦይኮት እንድናደርግ አደራ ለማለት ነው። አመሰግናለሁ።